ሸፋኑ ፉላን ሷሌ ነው ለተቂያማ ሸፈን ከጅላለን። ይሄ በሰሙኑ በዑመር ገነት እንደባለው ማለት ለተቂያማ ሸፋውን ከጅላለን። አሰን هذا الرجل ኢማኑ ራሱ ሙተወቀፉ። ምክንያቱም ዱንያ ላይ የሚያደርጋቸው የኩፍር ተግባራት በአጠቃላይ በርካቶች ናቸው። ያ ራሱ ገና መጠረት አለበት መሰላ ፈርዳም ከዛ በኋላ እንኳን በዚህኛው አለበት ብንል هل هو من الذين يقول الله سبحانه وتعالى شفاعته أم لا هذا محل سؤال الله جل وعلا شفاعته ከሚቀበላቸው ነው ከማይቀበላቸው ነው ጥያቄ ቦታ ነው ጥያቄ ምልክት ነው ፈለም ኢዘን እንዲህ አይነት ሸፋዊ ዝም ብሎ ካገኘው አካል አንተ ሳልህ ካልከውና አንተ ጥሩ ካልከው አይደለም ሰላህነትና ጥሩነት የሚገኝልህ ተቅላው ሱብሃን አላህን መፍራት ያስፈልጋል። ስለዚህ ሸፋ አንተ ወልይ አንተ ሳልህ ባልከው ሳይሆን ከአላህ ጀለ ወዐላ ዘንድ የሳልህነትን ሸሩጦች አሟልቷል፣ የወልይነት ሸርጦችን ከአላህ ጀለ ወዐላ ዘንድ አሟልቷል የሚለው ጥያቄ ነው የሚነሳው። የወልይነትን የሳልህነትን ሸርጥ ካሟላ አላህ ጀለ ወዐላ يمكن أن يجعله شافيا إذا تكيما الله أما لاج ليادرقه شافي ليادرقه ويشنا لكن هل يشفع لك أملا أيضا إلى الله سبحانه يا أكا لانت أمال لدى أمال لدم أيضا ميكتاج وديسنا ود الله جل ميكتاج ود أنت ساهون ود الله جل وعلا ميكتاج ስለዚህ አንተ ሰለማንከው ብቻ ምልጃል ሚሰደ ለዛን መልእክተኛው ለይሱ ሰላም فسأل الله شفاعتي አላህን ጀለ ወዐላ እኔን ሸፋዓ ጠይቁታ እኔን ሳይሆን ያሉት አላህን ጠይቁ። ነቢዩ አለይሂ ሰላቱ ወሰላም የነቢዩን ሸፋዓ ራሳቸውን መጠየቅ ካልተቻለ ሱአሉ ሸፋዓቲ ሊገይሪ ነቢይ ሰለላሁ ዐለይሂ ወሰለም ሚን ባብ ከነቢዩ አለይሂ ሰላቱ ወሰላም ውጭ የሆኑትን ደግሞ ሸፋዓን መጠየቅ ጥፋቱ ሚን ባቢ ወይም መከልከሉ ሚን ባብ አውላ ሆኖ ይገኛል ነው አልዋጅባ። ስለዚህ ዝም ብሎ ሸፋ አንተ ወልይ ነው ሳል ነው ስላልከው ሸፋውን እስጠን ብለህ የምትለው አይደል፣ አላህ ሲሰጠው ጊዜ ነው። ለዚህ ሁሉ ባብ ወዴት እንዲቀጣ ወደ አላህ። ስለዚህ ምን ትላለህ? اللهم لا تحرمني شفاعة النبي وشفاعة الأولياء والصالحين